በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት። ሰሙነ ሕማማት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ በፊት ያሳለፈውን የመከራ፣ የጸሎት፣ የመሥዋዕትና የፍቅር ሳምንት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ይህ ሳምንት እጅጉን በጸሎት፣ በስግደት፣ በጾም ይከበራል። የሰሙነ ሕማማት ቀናት ማለትም ከሆሳዕና ጀምሮ እስከ ትንሣኤ ያሉትን ቀናት ያጠቃልላል። ማለትም ሰኞ መርገመ በለስ የተፈጸመበት እንዲሁም አንጽሖተ ቤተ ክርስቲያን የተፈጸመበት ቀን ነው። ማክሰኞ የጥያቄ ቀን ወይንም የትምህርት ቀን ይባላል። ረቡዕ ደግሞ ምክረ አይሁድ የእንባ ቀን፣ የመልካም መዓዛ ቀን ይባላል። ሐሙስም ጸሎተ ሐሙስ፣ ሕጽበተ ሐሙስ፣ የምስጢር ቀን በመባል ይታወቃል። አርብ ደግሞ የስቅለት አርብ ይባላል። እስተ መጨረሻም ቅዳሜ ቀዳም ስዑር በመባል ይታወቃል። ሰኞ መርገመ በለስ። ይህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን አነጻ፣ እንዲሁም ፍሬ ያልሰጠችውን በለስ ረገመ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 22 ያለው ቃል እንዲህ ይላል። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሳዎች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጸሐፊዎች ያደረገውን ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮኹትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን? አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁምን? አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውኑ ደረቀች። ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላችኋለሁ፣ እምነት ቢኖራችሁ ባትጠራጠሩም በበለሲቱም እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራስ እንኳ ለራስህ ወደ ባሕር ተወርወር ብትሉት ይሆናል። ምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነትና በረከት በእኛ በሁላችን ላይ ይኑር። ይቆየን።